ኢየሱስ ጌታ ነው ማለትና አላሁ መውጁዱ ቢላ መካን ማለት አንድ ናቸው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውሸት ሲደጋገም እውነት ይመስላል እንደሚባለው የውሸት ፕሮፓጋንዳዎችን ትልቅ መፈክር አድርገው ሲያወለበልቡት ትመለከታላችሁ። እውነታው ጋር ግን ሲመጣ ሲጨበጥ ምንም እውነታ የለውም ማለት ነው። እኛ አላህ ጌታ ነው እያለን የምንሰብክበት አጋጣሚ የለም። በየመንደሩ በየመኪናችን ውስጥ አንጽፍም። ይሄን ለምን ይታወቃል? ይሄ ግልጽ የሆነ ተግባር ስለሆነ ማለት ነው። ከዛሊከ አላህ ሱብሓነሁ ወተዓላ የሱ ብቸኝነት የሱ ማንነት ግልጽ የሆነ ስለሆነ አላህ የት እንዳለ ነግሮናል። ግልጽ በሆነው ቁርአኑ አላህ ከዓርሽ በላይ መሆኑ ግልጽ አድርጎ አስቀምጦልን ሲያበቃ ይህንን እውነት አለመሻር ጥረት የሚያደርጉ ሰዎች ፍጡራንን የጌትነት ማዕረግ ለማምጣት መጽሐፋቸው ውስጥ በሌለው መልኩ ኢየሱስ ጌታ ነው ብለው በየመንገዱ ሲሰብኩ ትመለከታላችሁ። ይሄ እውነታ የሌለው ውሸትን እውነት ለማድረግ የሚደረግ ጥረት ነው ማለት ነው። በተመሳሳይ መልኩ ደግሞ ከቁርአኑ መንገድ እግራቸው ሳት አድርጓቸው ከሐዲሱ መንገድ ከሰለፎቹ መንገድ አዳልጧቸው ወጣ ብለው ማለት ነው ምን ይላሉ? አላህ ያለ ቦታ ነው ያለው ይላሉ። ይህ አባባላችሁ ምን ላይ ነው ያለው? ቁርአን ላይ ያለ? ሐዲስ ላይ ያለ? ማን ተናግሮታል? ኢማሙ ሻፊዒ ተናግረዋል፣ ኢማሙ አቡ ሐኒፋ ተናግረዋል፣ ኢማሙ ማሊክ ተናግረዋል፣ ኢማሙ አህመድ ተናግረውታል? የለም። ከጊዜ በኋላ የተፈለሰፈ ፍልስፍና ነው። ሐቅ ሰዎች መንገድ ሳይሆን የባጢል ሰዎች ባጢላቸውን ለመደገፍ የሚሄዱበት አካሄድ ነውና እንከልከል። አላህ ሁላችንንም ሂዳያ ይስጠን። ሰላም አለይኩም ወራህመቱላሂ ወበረካቱ።